በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ አሜን። ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ደህና ናችሁ? የድንግል ማርያም የአስራት በኩራት ልጆች ደህና ናቸው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ጾማችን የፍቅር የሰላም የአንድነት ያደርግልን፣ አሜን። ቅዱስ አማኑኤል፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ በቸርነቱ በምሕረቱ በታጋሽነቱ ይማረን፣ አሜን። እኔ ዛሬ በአባታችን መልአከ መንክራት መምህር ግርማ ወንድሙ ለአባታችን መልአከ መንክራት መምህር ግርማ ወንድሙ የሰጠን አምላክ ይክበር ይመስገን። እሳቸው ላይ አድሮ ብዙ ነገር ለእኛ አድርጎልናል። አሁንም እያደረገ ነው። ከዚህ በኋላም ደግሞ ያደርጋል። ለአባታችን መልአከ መንክራት መምህር ግርማ ወንድሙ ሁሌ እኛ ጸሎት በምናረበት ጊዜ እንጸልይላቸው። የአባታችን የመልአከ መንክራት ተማሪዎች እንጸልይላቸው። አባታችን መልአከ መንክራት መምህር ግርማ ወንድሙ ማን ወለዱ? ቀሲስ ኃይለ መለኮት መምህር ግርማ ወንድሙ ወለዱ። ቄስ ሄኖክ ወልደ ማርያም ወለዱ። ቄስ ሄኖክ ተፈራ ወለዱ። ቀሲስ አባ ሳሙኤልን ወለዱ። ስንት አባቶች ወለዱ? እኛን ወለደን በመንፈስ ቅዱስ እንደገና ማለት ነው ተወለደን። ለአባታችን መልአከ መንክራት ሁሌ ጸሎት በምታደርጉበት ጊዜ በጸሎት አስቧቸው። የአባታችን መልአከ መንክራት ትምህርታቸው ፈጣሪ እሳቸው ላይ ሆኖ አድሮ እኛን ሲያስተምረ 41 ስትሰግዱ ፎይ ትላላችኋል። ደስታውስ ምንም የለበት፣ ሐዘን የለበት፣ ቅዠት የለበት፣ ቁርቆዛ የለበት፣ ሰላም የሆነ እንቅልፍ ጌታችን ኢየሱስ ክርስቶስ ነግሮናል። እኔ የምሰጣችሁ ሰላም ይሄ ዓለም እንደሚሰጣችሁ ሰላም አይደለም እኮ ብሎናል እኮ። እውነት ነው። ከዚህ ዓለም ብዙ ደስታ እንጠብቃለን። ከዚህ ዓለም ብዙ ሰላም፣ ብዙ ፍቅር፣ ብዙ ሞገስ እንጠብቃለን፣ ግን አናገኝም። የለም። ሞገስ ማለት ክርስቶስ የድንግል ማርያም ልጅ ቅዱስ ኤልሻዳይ አዶናይ ጸባኦት አማኑኤል መድኃኔ ዓለም ሞገስ ማለት ሰላም፣ ፍቅር ማለት ደስታ እሱ ነው። ህይወት ማለት እሱ ነው። ህይወት ማለት ደስታ ማለት ድንግል ማርያም ነች፣ ወላዲተ አምላክ ነች። ጥበቃ ማለት መላእክታት ናቸው። ማለት ጻድቃናት ናቸው እኛን የሚጠብቁ። ሀብታችን አይጠብቀን፣ ንብረታችን አይጠብቀን። እግዚአብሔር፣ ድንግል ማርያም፣ መላእክታት፣ ጻድቃናት ነው የሚጠብቁ። ስለዚህ ከዛሬ ቀን ጀምራችሁ የአባታችን መልአከ መንክራት መምህር ግርማ ወንድሙ ተማሪዎች ሁሌ በጸሎታችሁ አስቧችሁ። ሁሌ ለምን? እሳቸው ላይ አድሮ እግዚአብሔር ለኛ ማለት ነው በጣም ድንቅ የሆነ ነገር ያደረገልን ስለሆነ ማለት ነው። ትምህርታቸው እኮ ይለያል። እሳቸው ላይ አድሮ ፈጣሪ እኛ ሲያስተምረን እኮ በቃ ክርስቶስ በመንፈስ ቅዱስ ወርዶ እኮ ነው የሚያስተምረን፣ ወርዶ። ስለዚህ የእግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት በኩራት ልጆች ሁላችን ከኔ ጀምሮ ለአባታችን መልአከ መንክራት መምህር ግርማ ወንድሙ እንጸልይላቸው። ሁሌ በጸሎት እናስባቸው። ሁላችን ደግሞ እግዚአብሔር ያስበ፣ ድንግል ማርያም ታስበ። መድኃኔ ዓለም በቸርነቱ በአምላክነቱ በታጋሽነቱ ይቅር ይበለን። ድንግል ማርያም ለአባ ሕርያቆስና ለአባ ኤፍሬም እንደተለመነች፣ ሰማዕታት ለጻድቃናት እንደተለመነች የእኛም ትለመንን። ሀገራችን ሰላም ታደርግልን። ማችን የፍቅር የሰላም ያደርግልን። አሜን። አመሰግናለሁ። ጾመ እግዚአብሔር ቀን 7 ወር 11 2018 ዓ.ም ዛሬ ቀኑ እናታችን ድንግል ማርያም ወላዲተ አምላክ ከኢያቄምና ከሐና የተወለደችበት ቀን ነው። ትልቅ ቀን ነው። አመሰግናለሁ። የኢየሱስ ክርስቶስ ቸርነት፣ የድንግል ማርያም አማላጅነት እኛ አይለይ። በርቱ። የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች ሁላችን እግዚአብሔር ያውታን። አመሰግናለሁ።